ሰው እንዴት ነው ሰራተኛ ቀጥሮ ከዛ ቤተሰቡ ስጋው ዶሮ ቅቅሉ ምናምን እየበላችሁ እሷን የሆነ ኩርሲ ላይ ቁጭ አድርጋችሁ ኮሊደር ላይ እንደዚህ ኩርምት ብላ ከዛ እናንተ እንጀራ በእንትን የሆነ በሽሮ ተሰጧታላችሁ አብራችሁ ብትበሉ ምን አለ እስኪ ክብራችሁ ይቀንሳል ወይ? ከዛ አልጋ ፍራሽ ምናምን ትርፍ እያለ እናንተ መሬት ላይ ታስተኛታላችሁ። ምን አለ አብራችሁ ተቃቅፋችሁ ብትተኙ ምን ችግር አለው? ወይኔ ጉዳችሁ ፈላ። ስለተቸገራት እኮ ነው የእናንተ ቤት ዕቃ የምታጥበው። ስለቸገራት ስላልሆነላት እኮ ነው የእናንተ ቆሻሻ የምትጠርገው። አረ እንደሚሞት ሰው ኑሩ። ተው እንደዚህ ድህነት ያሸማቀቃት ቀርቶ እናንተ በአይናችሁ በእንትናችሁ በግልምጫችሁ ምንድነው እንደዚህ እንትን መሰሰት ምንድነው? ነገ እኮ ነጋችንን በእግዚአብሔር ነው ያለው። ዛሬ ፎቅ ላይ ምናምን ልንኖር እንችላለን። ነገ ጎዳና ዊነር ነው ነገ ምን ሀፕን እንደሚያደርግ ነገ ጎዳና ልንወጣ እንችላለን። ምንድነው እንደዚህ ሰው እንደዚህ መግፋት? እግዚአብሔር እኮ እንደ ኃላፊነት ነው አዲስ ሰው ቤታችን በተለይ የኢትዮጵያ ማዳሞች ምን አለ አብረን ብንጠጣ ልጅቷ ተመቸች። እኛ ቤት እህቴ ተዋጠችላችሁ ምን ጠራራው አብረን ኧረ አስቡ። የምን አልጋ ነው የምን የሰው ልጅ ባለበት አይቀርም። ሁላችንም እናስብ። ምን ጠራራው አብረን ጊዜ ይሄዳል፣ ቀን ይሄዳል፣ ዓመታት ይሄዳል፣ ታሪክ ይቀየራል። እግዚአብሔር ይጎበኛል። በተቻለ መጠን መልካም እንሁን፣ ካልሆነም ደግሞ ክፉ አትሁኑ።